10 ሚሊዮን ብሩን ለአዶናይ ፋውንዴሽን ይሰጥ የምትሉ ኮሜንት ላይ ጻፉ። ንአዶናይ ክበጽሖ ክሽለም እትደልዩ ሕዋትና ሊንክ ኣብ ላዕሊ ኣቐሚጠልኩም ኣለኹ። ስለዚ ፈተውቲ አዶናይ ዝኾንኩም ብዙሓት ሕዋትና እውን እዚ 10 ሚሊዮን ተሸላሚ ክኸውን ምእታን መጀመርያ ዛ ቪድዮ እዚኣ ብዙሕ ሰብ ክሪኣ ስለ ዘለዎ ላይክ ሃዋ ድሕሪ ደሞ ሸር በልዎ። ናይቲ 10 ሚሊዮን ቪድዮ መልእኽቲ ሕጂ ከስምዐኩም እየ። ሰናይ ጻኒሕት ሊንክ ኣብ ላዕሊ ኣለኩም። ንአዶናይ እናበልኩም ምረጽዎ። ሰናይ ጻኒሕት ምስታ ቪድዮ። ባለፈው የ10 ሚሊዮን ብር ቻሌንጅ ሰተናችሁ ነበር። ዛሬ እንግዲህ የዳሰሳ ውጤቱን ገልጸን ወደ ቀጥተኛ ኦፕሬሽን እንገባለን። 10 ሚሊዮን ብሩን ለአዶናይ ፋውንዴሽን ይሰጥ የምትሉ ኮሜንት ላይ ጻፉ ብለን ያልነው አንደኛ የዳሰሳ ጥናት ለመስራት ነው። ምን ያህል ሰው ሊፈልግ ይችላል? ደን ብዙ ሰው ከፈለገ በ2F ፕሮፐርቲ ካምፓኒ ቻናል እየገባችሁ 10 ሚሊዮን ፎር አዶናይ ፋውንዴሽን እያላችሁ እንድትጽፉ ነው አላማው። ነገርየው በእኛ በኩል 99% የሚሆኑቱ በሁለት ቪዲዮ ለ10 ሚሊዮን ብሩ ለአዶናይ ፋውንዴሽን ይሰጥልን የሚል ሐሳብ ኢንዶርስ አድርገዋል። አሁን እናንተ ማድረግ ያለባችሁ በቀጥታ ሳይውል ሳያደር ይህን ቪዲዮ እንዳገኛችሁ በ2F ፕሮፐርቲ ካምፓኒ ቲክቶክ ቻናል እየገባችሁ 10 ሚሊዮን ፎር አዶናይ ፋውንዴሽን እያላችሁ እዛ ላይ መጻፍ፣ ይህን ቪዲዮን ሜንሽን ማድረግ ነው ያለባችሁ። ፍጥነት ያስፈልጋል። ኮፒ ሊንክ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። እቺ አሁን 10 ሚሊዮን ብር በአዶናይ ፋውንዴሽን በኩል ለ100 ወጣቶች 100 ሺህ ብትሰጥ ብዬ ያልኩበት ምክንያት አለ። እርግጥ ነው ከ30 በላይ የሚሆኑ የበጎ አድራጎት ድርጅቶች ሎቢ ሲያደርጉ ነበር ይሄ ገንዘብ እንዲሰጣቸው። ክፉ ሐሳብ አይደለም። እንደኔ እምነት ግን ገንዘብ ትርፍን ይወልዳል፣ ትርፍን ይወልዳል። እነኚህ ወጣቶች አሁን ብዙ ጊዜ ተሰጥኦ አላቸው፣ ዲሲፕሊኑ አላቸው። የሚቸግራቸው ካፒታል ነው። በዚህ ይስሩበትና በአመት ከሚተርፋቸው ትርፍ 10%ቱ ለማህበራዊ ኃላፊነት ቢያወጡት ቢዝነሳቸው ችግር ውስጥ አይገባም። አሁን ይህ ሀገር በልመናና በእርዳታ ማደግ አይችልም። በልመናና እርዳታ ያደገ ሀገር የለም። እርግጥ ነው የተቸገሩ ህፃናት፣ አዛውንት፣ አሮጊቶች ድጋፍ ያስፈልጋቸዋል። እሱ እድሮች፣ ህብረተሰብ፣ መንግስት፣ የበጎ አድራጎት ድርጅቶች አሉ። ትልልቅ የሀገር ውስጥ የውጭም ድርጅቶች አሉ እና እነሱ ያን እዛ ማገዝ አለባቸው። ግን አሁን ይሄ ሀገር የወጣቶች ሀገር ነው፣ ድሃ ሀገር ነው። የካፒታል ችግር አለበት። የተፈጥሮ ሀብቱ ከደናክል ዲፕሬሽን እስከታችኛው ራስ ዳሽን ከፍተኛው ባህር ጠለል ድረስ ብዙ ግዙፍ ሀብት አለ፣ የተፈጥሮ ሀብት አለ፣ ሰፊ ሰው ኃይል አለ። አሁን ይህንን አውጥቶ ለመጠቀም ገንዘብ ያስፈልጋል ነው እያልኩ ያለሁት። ሀገር የሚያድገው በኢንቨስትመንት ነው፣ በእርዳታ በልመና አይደለም። ከዚህ አኳያ የአዶናይ ፋውንዴሽን ይሄ የሰግጥ ፈምስን ፊሎሶፊ ወደ መሬት አውርዶ ስትራቴጂክ በሆነ መልኩ መስራት ካልቻለ የሰግጥ ፈምስ ፊሎሶፊ ራሱ ፌል ሊያደርግ ይችላል የሚል ጭንቀት አለኝ። ለተመናገር ፕሪንሲፕሉን እቀበላለሁ፣ ግን ተግባሩ ከደከመ ሐሳቡም እየሞተ ሊሄድ ስለሚችል በፍጥነት እንቅስቃሴ ውስጥ መገባት አለበት ለማለት ነው። ለማናቸው ነገር አላብዛባችሁ። 10 ሚሊዮን ለአዶናይ ፋውንዴሽን እያላችሁ በ2F ፕሮፐርቲ ቻናል እየገባችሁ በፍጥነት ሜንሽን አድርጉ፣ ጻፉላቸው። በተረፈ 2F ፕሮፐርቲ ካምፓኒ ይህንን ቻሌንጅ ቢያንስ ለ3 ቀን ለ4 ቀን የማራዘም ነገር ቢኖር ጥሩ ነው ብዬ አስባለሁ። ምክንያቱም ገንዘቧን የሚያስፈልጋቸው ብዙ ድርጅቶች ስላሉ እንደየፍጥረጥራቸው ማለት ነው። የራሳቸው ደጋፊዎች አሏቸው። ግን በጣም ለሀገር ጠቃሚ በሆነ መልኩ ትንሽም ገንዘብ ብትሆን ስራ ላይ እንድትውል 2F ፕሮፐርቲ ትንሽ ቀኑን ገፋ አድርገህ ይሄ ገንዘብ በተገቢው መንገድ እንዲቀመጥና እንዲሰራበትና ወጣቱ እንዲጠቀምበት ብናደርግ መልካም ይመስለኛል። በተረፈ ይህንን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። ኢትዮጵያ በእውቀትና በሀሳብ ገበያ የምትመራ እንድትሆን እናርግላችኋለሁ። ፎሎ አድርጉ።